እያየሁ ነው አላችሁ አንዴ ቡላ ፎከታም ወንዶች ማለት ነው የፓንት እንኳን መቀየሪያ ገንዘብ ባልነበረ ሰዓት ቤተሰብህም ጓደኛውም ሁሉም በጣልቶ ፊቱን ባዞረበት ሰዓት ከጎንኩና አይዞህ የኔ አንበሳ ይሄም ያልፋል እያለ ስታጽናና የተሻለ ቀን ይመጣል እያለ ስታጽናና የነበረችው ሚስትህን ያን ቀን አልፎ የተሻለ ቀን ሲመጣ በሷ ሌላ ሴት ለመተካት ከላይ ከታይ የምትሮጡ እከካም ቡላ ወንዶች አላችሁ ያከክበት እከክ ሰንበርስ ሳይለቅ ያነቆርከው ሙጀሊስ ሳይዲን ለምጡ አንተ ሌላ ቦታ ለመሄድ ከላይ ከታይ ተላለህ ግን እንዴ የምርህን ነው ህሊና አለ አንተ ከካም በዛን ሰዓት እኮ ማለት ነው አንተ በቅቤ ቢያሹህ በባዝሊን ቢለውሱህ በማትወዛበት ባከክበት ሰዓት ከጎን የነበረችው ሚስት እሷ ብቻ ነበር ትታጠናና የነበረችው በዛን ሰዓት ታዲያ የነበረች ሚስትህ የተሻለ ጊዜ ሲመጣ ሁሉ ምርጥ ነገሮች ዓለም ላይ ያሉት ለሷ እንጂ የሚገባ ለሌላ ነው ደግሞ እኮ የተሻለ ሴት በሆነኝ በልብም በቁንጅናም ከሚስት ያነሰች ሴት ነው ፍለጋ የምትሮጠው ማለት ነው እያንዳንዱ አንተ ነጫጭባ የወለደ የለሃት መስል ያንን ሁላ ችግር ያሳለፍ የልጅህ እናት አትመስልህም የተሻለ ገንዘብ ስታገኝ ቱን ስትል አንቱን ያምከካም አስረግጬ ነው የምነግርህ እንግዲህ እኔ ወድ ሰምተዋል በደንብ አይደለ የልብህን ነው የተናገረው እኮ ስለዚህ ልክህን ነግሯል እሱ ልጅ እኮ ትዳር ስላልያዘ ነው አይደለም እንደዛ አይደለም ያልተያዘ ገላጋያው ቃል ይባላል አረ እንደዛ አይደለም ያልተያዘ ገላጋያው ቃል ሳይሆን ይሄ ሰውዬ ልብን ነው የተናገረው እውነቱን ማለት ነው ቅንጣቷን ነው በቃ ጫፍጫፏን ነው በቃ የተናገረው ማለት ነው ስለዚህ ምን ትመልሳለህ እውነቱን ነው እኔ እንዴ መልስ እንጂ መልስ የለኝም መልስ የለህማ ስድብ እኮ ነው ሲሰደቡ አንቺ ምን ነው ያሳለፍሽልኝ ልክህን ስለነገረክ ማለት ነው አይደለም አብሮ ኑሮ ያሳደገችውን ሴት ጥሎ ሌላ ይፈልጋል ነው የሱ አማርኛ ገብቶኛል እንደዛ አይደለም አብሮ ብዙ ደረጃ አሁን ለምሳሌ እስቲ ቆይሽ አትጩሂና ማለት ነው እሺ